እንዴ እስካሁን አልባብሽም እንዴ? አዎ አልሄድም። ለምን? አልተጠራሁም። እንዴ ባለፈው አልጠራችንም እንዴ? መንገድ ላይ አግኝታን ነዋ እንጂ አስባበት አይደለም። ብታስብበትማ ደውላ ትጠራን ነበር። ስለዚህ አልሄድም። እሺ በቃ ወጥ ስሪና ማታ ላይ ለቅሶ ጋር እንሄዳለን። አልሄድም። ለምን? አልተጠራሁም። ለቅሶ ላይ እናቴ እኔ ክብር ያለኝ ሴት ነኝ። የምትገርም ልጅ ናት። ወይኔ እሷ ነገር እንኳን አይወራ ነው። እባክሽ እሷን ታያትና ስሚኝማ። ወይኔ በኔ ካርድ ነው 3 ደቂቃ ሙሉ ያወራ ነው። ወይኔ ተበላው ዛሬ። ማሬ ካርድ ጨርሳ እኮ ነው። ገብቶኛል ውዴ፣ ችግር የለውም። ምን እያለን ነበረ? ወይኔ ሳልነግርሽ ደግሞ ባለፈው ወይኔ ዘራ ልቆልኛል። በጣም ረፍዷል። በእርግጠኝነት ዛሬማ ያባረኛል። ስልኬት ነው እማዬ። ለምን ያልቀሰቀስሽኝ? 12 ሰዓት ነው። ኡፍ ልቤ አልረፈደም። ተመስገን። ወይ ልጄ ተኝተሽ ስትነቂ ነጋ መስሎሽ ነው እንዴ? ወይ ምን ማለት ነው? ማታ 12 ሰዓት ነው። እየነጋ ሳይሆን እየመሸ ነው ማለቴ ነው። እና ቀድመሽ እንደዛ አትይም እንዴ? ልቤ ባፊ ልትወጣ ነበር እኮ። ኡፍ እና ቤቲ ትላንትና ልደትሽ ነበረ? አዎ ማዘር ልደቴ ነበርና አብረን ያመሸነው። አይ ጥሩ ነው። እና ስንት ሞላሽ? ያው እንግዲህ 21 ትልቅ ነሻ። ወይኔ አረማዬ አይደል? አዎ እንግዲህ ያደግን ነው። እኔ ማኩየሽ ነበር እኮ የምትመስለኝ ከዘናይት ጋር ነን እንጂ አንድ ክፍል ውስጥ እኮ ነው የተማርነው ማዬ። አይ እኔ እኮ የትምህርት አይደለም የምለው እድሜ ነው የምለው አይደለ? እድሜ ወሳኝ ነገር ነው። እድሜ ባለፈው አክብረን ነበር አይደለ? አንቺ ስንት ሞላሽ? ያው 21 ነው። 16 ሰኔ 5 ላይ 16ቷን ይዛለች። አዎ ኧረ እማዬ 21 ነኝ። ዝም በይ። እኔንም አውቀው እንጂ የማማዝናሽ ልጅ ትበልጥሻለሽ። እቺ ይኸው ቤትም ትበልጥሻለች። ሁሉም ይበልጥሻል። አንቺ እኮ አንድ ፍሬ ልጅ ነሽ። ገና ልጅ ነሽ አንቺ። አታውቂ። ሴቶች የምትባሉ ፍጡራን ግን ምንም ክብር አይወድላችሁም። እንዴት ናት አንድ ሴት የሚወዳት የሚለምናትን ሰው ትታ የማያፈቅራት የማያከብራት የሚጠላትን ሰው ልትወድ ልታፈቅር የምትችለው? መልሽልኝ። ያው ፈጣሪ ጠላታችሁን ውደዱ ስላለን ነው። ልጄ የጸጋ ልጅ እኮ አገባች። አዎ አላየሽኝም? እንደዛ ነበርኩኝ እኮ። አዎ ለእናቷ ወግ ማድረግ አሳየቻት እንግዲህ። አዎ በጣም ደስ ይላል። አዎ እኩያሽ እኮ ናት ደግሞ። ማ ቤቲ? አዎ በአንድ ቀን የወለድናችሁ ሁለታችሁ። ኧረ የ3 ዓመት ታላቄ ናት። ያው ነው የወራት ነው ልዩነታችሁ። 3 ዓመት እኮ ነው ያልኩሽ። 3 ዓመት ያው ነው ይሁንልሽ እንግዲህ። ጓደኛሽ ጋርም ሽማግሌ ተልኳል አሉ። አዎ እኔ እኮ ነኝ ነገርኩሽ። አይ ጥሩ ነው። የአሁኑ ልጆች እኮ እርስ በራሳችሁ ነው የምትመራረጡት አሉ። እና እንዴት ነው የመረጥሽው? የመረጠሽ የለም? አረ እንደዛ አይነት ወሬ አታውሪ። በጣም ነው የሚቀፈኝ እንዴ።
ቆመ ቀር መባል ሳያሳፍርሽም አይቀፍሽም? በዚህ እድሜሽ እናትሽ ምግብ እየበላሽ እንደዚህ አይነት ወሬ ቀፈኛል። ቆረቆ እንዳራስ